ሰላሜን አረገው እንደ ወንዝ እንደ ወንዝ እንደ ወንዝ ፍቅሩን አቀመሰኝ ያለ ልክ ያለ ልክ ያለ ልክ። የእግዚአብሔር ሰላም በጌታ በኢየሱስ ክርስቶስ ስም ከእናንተ ይሁን ወገኖች። ዛሬ የምናየው የእግዚአብሔር ሐሳብ በአዲስ ኪዳን ኃያሉ ሰው አለ ወይ የሚል ነው ያለን። ኢንፋክት መነሻችን የሚሆነው ፕሮፌቲክ መሰጅ ስለሆነ ትንቢተ ኢሳይያስ 25 ነው የምንነሳው። በትንቢተ ኢሳይያስ 25 ምን ይላል መጽሐፉ? ኃያሉ ሳያስር አይደል እንዴ ቤቱ ቢበዘብዝ የሚለው ጌታ የተናገራት እዛ ቃል ያመጣታል። ስለ እስራኤል ልጅ በግምት በማስገባት ፕሮፌቲክ መሰጅ መሆኑን የምታውቁት ከብዙ ሺህ ዓመታት በኋላ ጌታ ኢየሱስ በሁለት ቦታ ሉቃስ 11 እና ማቴዎስ 12 እንደገና ደግሞታል። አሁን የምናየው ሐሳብ ሉቃስ 11:22 ያለው ነው። በጣም የሚያሳዝነውና በጣም የሚያስደስተው ነገር ልነግራችሁ። የሚያሳዝነው ነገር እስካሁኑ ኃያሉ ሳያስር ቤቱ እንዴት ይበዘበዛል በሚለው ቃል ብቻ ተነስተን በየጸሎት ቤቱ በየቤተ ክርስቲያኑ በየግሩፑ ሰይጣን ንጉስና ኃያል መሆኑ ምታው ወረደው ምታው አፍርሰው ንቀለው እየተባለ እስካሁን መሄዱ በጣም ያሳዝናል። ሰይጣን እስከዚህ ድረስ ኢንጆይ ያደረገው መሆኑ በዚህ አጋጣሚ ልነግራችሁ ደስ ያለው ነው። በዚህ የሚያሳዝነው የሚያስደስተው ግን እውነቱ ደስ ስላልሆነ ነው። ሉቃስ አዋቂዎች የበለጠ መረዳት ያላቸው ሰዎች እየተነስላሉ ነው። በየትኛው የዓለም ክፍል ማለት ነው። ሉቃስ 11 ጌታ ኢየሱስ ብለው ተናገረ። ኃያሉስ ካለ ድረስ እንዴት ወደ ኃያሉ ቤት ገብተህ ቤቱን ትበዘብዘዋለህ? ለሰይጣን ዳይሬክት ኃያል ነው ያለው። አስቡት፣ ዘመን ከስቅሎቱ በፊት ነው ኃያል። ምክንያቱ ኢየሱስ ክርስቶስ የብሉይ ኪዳን አገልጋይ መሆኑ ማወቅ ይገባናል። የአዲስ ኪዳን ከፋች፣ የብሉይ ኪዳን ደግሞ ደምዳሚ ነው አይደል? ያ ታንክ ዩ። የመጨረሻው አገልጋይ አዲስ ኪዳን ነው፣ የብሉይ ኪዳን ነው። የመጀመሪያው ደግሞ ከፋች አዲስ ኪዳን ነውና ኃያሉስ ካለ ድረስ 4000 ዓመት ጋር ከአዳም ስልጣን ነጥቆ ሰይጣን እንደገዛ ዛኔ ዘመን ቤቱ ግን ምን አለዛ ግን ከሱ በላይ ኃይለኛ ሲነሳ ግን ግሎሪ ቱ ጋድ ኢየሱስ ከሰይጣን በላይ ኃይለኛ ነው። እሱ ግን አለ ያስረዋል፣ ቤቱን ይበዘብዘዋል። ስለዚህ ያ ዘፍጥረት 3:15 የተነገረው ፕሮፌቲክ መሰጅ ራስን ይመታል የተባለው ቃል እየደገመለት ነው በዚህ አጋጣሚ። እና አንድ ጊዜ እንደዚህ ስለው በጣም ሰይጣን በዚያ እየሰማውና ፈሪሳውያን ሳዱቃውያን እየሰሙት በነበሩ ጊዜ ነው። ሰይጣን ኦሬዲ ስፒሪቱ እየሰማው ነውና እናንተ እንደምትሉት ግን እኔ አጋንንት ቤኤልዜቡል በመባል አውጥተሃል ሳሉት ነው ይሄ መለሰላቸው። ቤኤልዜቡል ማለት ደግሞ ዋትኮል ሐመማ ምን ይባላል አላውቅም፣ ግን የደካሞች ፍጥረት አለቃ ማለት ነው ቤኤልዜቡል የሚለው ቃል። እንዲህ ሶስት ነገር ነገራቸው። አገር ከአገር አንድ መንግስት እርስ በራሱ ከተጋጨ እንዴት ሊኖር ይችላል አላቸው። እንደ ሩዋንዳ አያችሁ፣ ሩዋንዳ እያንዳንዱ አገሩ ሲባላ ሀገሩን እንደሆነ ታውቃላችሁ። ከከተማ ሲባላስ እንደ ሊቢያ ከተማ ላይ ለዙ ሲባላስ አይቆም ማለት። ቤተሰብ ከቤተሰብስ ባልና ሚስት ሲጋጩ ልጆች ወገን ይዛሉ፣ በዚህ ወደ ፍቻ ያመራል። እንዴት ሊቆም ይችላል? ሰይጣን ለሰይጣን አያወጣውም፣ አጋንንት ለአጋንንት አያወጣውም። ባይሆን ኑሮ አላችሁ እንዴት መንግስቱ ቆመች? በሌላ አነጋገር ሁለት ነገር ማወቅ አለብን። አይሆንም እያለ ነው። ሁለተኛ ደግሞ የሰይጣን መንግስት ኢየሱስ ከስቅለቱ በፊት ደልዳላ እንደነበረች የቆመች እንደሆነች ራሱ መሰከረላት። ሰይጣን ከሰይጣን ጋር አይጋጭም። እዛው ምዕራፍ ላይ ሉቃስ 11 ይላቸዋል። አንድ ጋኔን በአንድ ሰው ነበር ይላል መጽሐፉ አይደል? ወጣ። ሲወጣ ምን እንዳለ ታውቃላችሁ? አንድ የእረፍት ልውሰድ ብሎ በረሃ ሄደ አለ። 7 ከሱ በላይ ኃይለኞች አጋንንት ሲያገኝ የነገራቸው ይሄ ነው። የሚበላ ነገር አለ፣ የሚጠጣ ነገር አለ። ኢንቫይት ነው ያደረጋቸው። ይስማማሉ፣ እንዲያው በጣም ይስማማሉ። አብረው ነው የገቡ ወደ ሰውየው ከነበረበት ህይወት ከነበረበት የጠነ ችግር በይበጥ የባሰበት ሆነ ማለት ከተማ ወጣ፣ ጨርቆ ጣለ ማለት ነው። ተስማምቶ ትይላቸዋል። አንድ ጊዜ ጋኔኑ ኢየሱስ ክርስቶስ ሲገስጸውና ስንት ናቸው ሲላቸው ሌጎን ነው ያሉት። ሌጎን 6000 ነው። እንግዲህ 6000 ጋኔን በአንድ ሰው እንዴት ነው የተግባቡት? በጣም ይስማማሉ። መፍረስና መፈራረስ መካከላቸው የለም። ተግባብተው ነው የሚሄዱ። እኛ ነን ችግሩ ማለት ነው። እኛ ችግር አለብን፣ ብዙ ችግር፣ የዶክትሪን ችግር አለብን። ብዙ ነገር ነው የምንለው፣ ኢቫንጀሊካል ነው የምንለው፣ የካውንስል ነው የምንለው፣ በዛው ደግሞ የቪዥነሪ ነው የምንለው፣ በዛው ደግሞ በአማርኛ በትግርኛ ተናጋሪዎች ችግር አለ። በብዙ በጓራ አንዳንድ በተለይ በዘርም አለብን። እነሱ መለያየት ባለላቸው አንድ ናቸው። ከሚገርም ነገር ኢየሱስ ክርስቶስ ከተናገረ በኋላ እሺ እኔ ባጋንንት አውጥቻለሁ ልበለው፣ እናንተስ በምን ነው የምታወጡት? እኔ ባጋንንት ካወጣሁት እናንተስ ልጆቻችሁ በምን አወጡ? ስለዚህ ልጆቻችሁ ይፈርዱባቸዋል።
ይከሱባቸዋል። ካላቸው በኋላ ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? ወዴት ሄደ? ሉቃስ ያለው ቃል ከሱ በላይ ኃይለኛ በመጣ ጊዜ ግን ይሸነፋል ያለው ቃል ሊያሽን ወደ መጨረሻ ሲመጣ ጌታ ኢየሱስ ክርስቶስ ተሰቅሎ ሞቶ ተነስተዋል። ኢየሱስ ክርስቶስ ወደ ሲኦል ኢንፋክት ሲኦል ማልሄዱ የሚል አመለካከት ያላቸው ሰዎች አሉ። ግን እስቲ ሮሜ 10ኛ ምዕራፍ ከ6-10 በተለይ ደግሞ ኤፌሶን 4:8 እንደገና ሁለተኛ ጴጥሮስ ላይ 3:9 ብናየው ደግሞ ኢየሱስ ክርስቶስ መጽሐፉ እንደሚናገረው ቅዱሳን ወደ ሲኦል እንደሆነ ነው የሚናገር። መዝሙር 16:10 እናየዋለን። ኢየሱስ ክርስቶስ በዛኔ ምን አላቸው? እሱ በመጣ ጊዜ ግን አላቸው። አያችሁ ተነሳ። ከሲኦል ሲነሳ ጌታ ኢየሱስ ክርስቶስ ቆሎሴ 2:12-14 ካያችሁት ባዶ አደረጋቸው ነው የሚለው። ያለምንም ስልጣናቸው ገፎ በአደባባይ ባዶ አደረጋቸው ያለውን ቃል ይዝላቸዋል። ከሱ በላይ ኃይለኛ ከመጣ በኋላ ነው ያላቸው። ተፈጸመ ነገሩ። አሁን ሰይጣን ጉልበትም ኃይልም የለውም። እንደ ብሉይ ኪዳን በአፊት መቅረብም አይችልም። ስልጣን ይዞ አይደል። ኢየሱስ ክርስቶስ ማቴዎስ 28:18-20 ከሞት ከተነሳ በኋላ እንግዲህ አሁን ስልጣን ተሰጥቶኛል ሂዱ ነው ያላቸው። ስለዚህ ቅዱሳን በየጸሎት ቤቱ የምናደርገው ነገር፣ ህዝብን ሰብስበን የምናደርገው ነገር፣ ኃይለኛ ማሰር ከተማ ምንለው ነገር ማን ነው? ከተማው ቤቱን ኃይለኛው ሲያስር እንዴት ከተማው እንዴት ቤት ይበዛል? የሰይጣን ቤት በዛን የተኛው ነው ካላችሁ እርዝ ነች። እንዳለ ምድር እንዳለ የሰው ልጅ ነው። እንዳለ የሰው ልጅ ከአዳም በተነጠቀ ስልጣን እግሩ ስር ስለነበር ነው የተናገረው ጌታ ኢየሱስ ክርስቶስ እንጂ አንድ ቤት አይደለችም፣ አንድ ከተማ አይደለችም። አስመራው አዲስ አበባ አይደለም ማለት ነው። እንደሱ አይደለም። ወይ የምንኖርባት ኤሪያ አይደለችም፣ ምድር ነች። ኢየሱስ ክርስቶስ አንድ የተሰቅሎ ሞት ከተነሳ በኋላ ባዶ ነፃ አደረጋቸው። በቃ ኃያሉ ታሰረ፣ ጉልበትም የለው፣ ሊንቀሳቀስ ይችላል። በአዲስ ኪዳን ሰይጣን የሚሰራባቸው ሁለት ትልልቅ መሳሪያዎች ውሸትና ማታለል ብቻ ናቸው። እነዚህ በእውቀት ይበተናሉ። በተነሳበት ጊዜ ደግሞ እናውጃለን፣ እንዋጋለን አይደለም፣ እናውጃለን፣ እንነግረዋለን ስልጣን እንደሌለው። ለምን እንደተንቀሳቀሰ ራሱ እንመታዋለን። በተነሳበት ቁጥር ነው የምንመታው። ስልጣናችን ተጠቅመን እንጂ ተዋግተን አሁን የምናሸንፈው ኃይል የለም። እኛ ሰይጣን ለማውጋት ጉልበቱም እውቀቱም ኃይልም የለንም። አንድ ድል ያደረገ ከሱ በላይ ኃይለኛ መሆን አለበት ሰይጣን ድል ለመንሳት። እሱ ደግሞ ኢየሱስ። ከሰይጣን ከኛ ጋር ጉዳይ የለውም። ኢየሱስ ክርስቶስ ነው ድል የነሳው። ወገኖች ዛሬ ይሄ ቃል በጣም መጠንቀቅ አለብን። አንዳንድ ጊዜ የምንጠቀምበት ሲስተም አንደኛ ጴጥሮስ 5:8 አስተን እንደሚያጎራ አንበሳ እንደምንለው ሰይጣን አንበሳ ሆኖ ማያውቅም እንደ ነው የተባለው። እኛ የምናውቀው አንድ አንበሳ ነው። እሱ ደግሞ የይሁዳ አንበሳ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ይባረካችሁ። ሰላማችሁ የበዛ ነው። በአጭር ጊዜ የሚጀምረው የአማርኛ መጽሐፍ ቅዱስ ትምህርት ቤት ለመግባት እዛ ታች ያለ ኬብሮን አማሪክ ባይብል ስኩል @gmail.com የሚል ተመዝገቡ። መጽሐፍ 3:20 ተጽፈዋል። 3 ግን በእንግሊዝኛ ነው የተተረጎመውና what will be my future የኔ ነገ ምንድነው? spiritual warfare መንፈሳዊ ውጊያ ከጨለሞች ኃይሎች ጋር and the great benefits of praying tongues በልሳን የመጸለይ ታላላቅ ጥቅሞች የሚለው በamazon.com ገብታችሁ አፖስትል ሐነሽም ወይ ሐነሽም ብላችሁ ማግኘት ይችላልላችሁ። ሻሎም